ለምንድነው ቆንጆ ሴቶች ሞጣን የሚወዱት? እንደው አንድ አዳነች አበቤ የምትባይ አይነት ሰው ትጥፋ ሞጣን ወደድኩ ብላ እኔ አሁን እንዳዳነች ያለ ሴት መጣት አልቻለች። ለምን እንደ ኦሮሞዎች ራሱ ቆንጆች መጥተው ወድጃለሁ የሚሉ አሉ። ሞጣን ነው የምንወደው። ትግሮች እኮ ይመጣሉ። እኔ ለምንድነው አንድ ዝንጀሮ የምትመስል ሴት ግን መጣ ወደድኩ ሞጣ ያላለችኝ? እኔ ገርሞኛል። በ25 ዓመት ውስጥ አንድ ዝንጀሮ የሚመስል ሴት መጥቶ እኔን ተዋውቆኝ አያውቅም። አበባ የመሰለ ሴት ነው የሚመጣው። ለምን ነው የኔስ ምን ማታዳምጥልኝ? ለምንድን ነው ማትረዳው? ቀጥይ አንቺስ እስኪ ስቀጥይ ምንድነው ሐሳብሽ? እወድሃለሁ ሞጣ። እኔ አመሰግናለሁ ስለወደድሽ። መቼ ነው የጀመረሽ መውደድ? በፊት ጀመረ በጣም ቆይቷል። ወንድምሽ ነኝ ለምን አትወጂኝም? በወንድምነት አይደለም ነው። በምንድን ነው ታዲያ? እኔ አላውቅም። ነው ያዝ ፍቅር ነው ያዝሽ አላውቅም። ኢየሱስ ሲመጣ የሆነ እንትን ነው የሚለኝ። ምን ይልሻል? አትቀድድብኝ እንጂ ሞጣ። ሴት እህት የለም ልጅ የለም። ለምን እንደምትቀድድብኝ? እድሜሽ ስንት ነው? 28 28 የት ነው የምትኖሪው? ደብረ ብርሃን። ደብረ ብርሃን እዚያ ነው የምትኖሪው አሁን? አንድ ጊዜ መጥተሽ ነበር አይደል? መጥቼ እንትን ብላ አባረርኩኝ። እና እውነትሽን ነው ሞጣን አፍቅረሽ ነው? ቀለድክብኝ እኮ በባለፈው ራሱ ሳለቅስ እንደዚህ ሽንኩርት አድርጊ ምናምን አልከኝ። አንተ ጋር ለአንተ ለማልቀስ ሽንኩርት ምናምን አያስፈልገኝም። እኔ በጣም ነው የምወደው። ሳውዲ አይደለሽ ያለሽው አንቺ? ሳውዲ ያለ የምትኖሪው? ገብቻለሁ እኮ ወደ ሀገር ነበርኩ። ሳውዲ ወደ 7 ዓመት ተቀምጫለሁ። ውሸት ነው። ዘገየ ልኮሽ ነው? አሁን ዘገየ እኮ እውነቱን ተናገሪ። የላከሽ ማን ነው? ሞጣ እንዴ አዳምጠኝ። እግዚአብሔርን እኔ ማንም እንደዛ አላለኝም። እንዴ ምን ነክ ነው ሞጣ? እኔ አሁን አውራኝ በውስጥ አውራኝ ምናምን አላልኩም። በዚህ ነው እኔ አንደኛ ያገባው ሰው ነኝ። ልጆች አሉ። ባለትዳር ነኝ። እንዴት ባለትዳር ያለው ሰው አንቺ ወደድሽ? እኔ እኮ ፈልጌው አይደለም እኮ ጥሎብኝ ነው። ፈልጌው ነው እንዴ? አንተ ፈልገው ነው እንዴ የሆነን ሰው የምትወደው? እኔ ጥሎብኝ ነው፣ ፈልጌው አይደለም። እምነትሽ ምንድን ነው? ክርስቲያን ነሽ? ሙስሊም? ኦርቶዶክስ ነኝ። በቄደር ተጠመቂ። 7 ቀን አዝዤልሻለሁ። እንዲህ አይነት ሰላም ተናግረን እንኳን ደህና መጣሽ። ሰላም እንኳን ደህና ቆየህ። እንዴት ነህ? እንኳን ደህና መጣሽ። ቀጥይ። እሺ ጠፍተሃል። አለሁኛል። እረፍት ላይ ነበርኩ። ለራስህ ይዘንጣል አምሮባል በጣም አስፈልጋል። እንኳን ደህና መጣሽ። ቀጥይ እስኪ። እንኳን ደህና ቆየህ። እኔ ታውቂ ሰላም ማለበል። ሃይ ቆንጆ እንዴት ነሽ? ከየት ነው? ከዚሁ ከአዲስ አበባ። እህትሽ ነች? ያክስቴ ልጅ። she's so beautiful። ሰላም ብያ ማለት thank you ሞጣ። ታውቂ ስምሽ ኢያኤር ምንድነው? በባይብል ነው? አዎ ባይብል ነው። የአባይ ማዶ ሰው ናት ይችም? አይ ሰው ወደ ሐረር ናት። የሐረር የነ ኃይለ ሥላሴ ወገን ነች? ትመስላለች። መልኳ ምናምን ይመስላል። ናፋር ናት። የነ ምኒልክ ዘር ነው የምትመስለው መልኳ። አፍንጫዋ ቀጥ ያለ ነው ምናምን። እውነት ነው። ወስደዋት ነው ትመስላለች። የኃይለ ሥላሴ ቤተሰብ እውነት ነው። ሐረር ሀገራችን ነው። እንኳን ደህና መጣሽ እህቴ። ማን ነው ስምሽ ያልሽው? ድገሚው። ኢያኤል ሞጣ። ኢያኤል ማለት ምን ማለት ነው በመጽሐፍ ቅዱስ? የእግዚአብሔር ስጦታ። የእግዚአብሔር ስጦታ ኢያኤል። አስታወስኩት። ኢዮኤል የሚባልም አለ። የኔ ግን ኢያኤል ነው። ኢያኤል እና ኢዮኤል። እየመዘገብከኝ ነው? ለመያዝ ፈልጌ ነው። በጣም ገርሞኝ ነው ስሙ። ቆንጆ። እንኳን ደህና መጣችሁ። ምን መልእክት አላችሁ ከሐረር? እስኪ እና ከአዲስ አበባ አንድ ሰው ያየሽ ነው መልእክት አስተላልፍ። እንዴ ምን ልበል? ታውቂያለሽ? የኛ ምን ሚዲያ ሰምተሽ ታውቂው ወይ? እሷ ነው ያመጣችሽ? እንደዚህ ስታወራ አውቃለሁ።
እንደዚህ ሰዋር በጣም ጥሩ ምኑ ይመችሻል ከሞጣ ቀራኒዮ ሚዲያ እኔ እንጃ እኔ ብዙ እንደዚህ አላይክም ግን አውቃለሁ ምን እንደሆነ አላውቅም በጣም ጥሩ ቆንጆ ሁላችንም እንወዳቸዋለን ፓይናፕል በጣም ጥሩ ሰው ነው ያመጣው ብዙ ሰው ታች ግርግር እየፈጠረ ነው ወንደላጤዎች ቀውጥ ያረጉት ነው ሲንግል ናት አጋጣሚ ሲንግል ናት እንዴ ሲንግል ነች ባሉ እንግዲህ ፈታ በሉ እንግዲህ ምንም ማረጋ አይቻልም ከታች እንግዲህ የከፈልነው ባይዘው ደህና ነህ ቤት ከፍተሽ ነው የባህል ልብስ አዎ የት ነው እሱ ዱባይ ገባሽ አዎ ገባው ሞጣዬ ምን ያህል ጊዜ ሆነሽ ኧረ ገና ነኝ አሁን የገባሁት ገና ከዱባይ የማዳም ቅመም ነው የሚሆነው ሰው ሁሉ እንዴት ነው ባንዴ ገብቶ ያንቺ ነው ተቀጥረሽ ነው የኔ አይደለም ተቀጥሬ ነው ተቀጥረሽ ነው ወደ ዱባይ በጣም ጥሩ ነው እንኳን ደህና መጣሽ እንኳን ደህና ቆየህ ደህና ነህ ሰላም ቀጥይ እስኪ ምን መልእክት አለሽ ለህዝቡ አይ እንዲሁ አንተ ጠፍተህ ስለሰነበት ሰላም ወልደ ጊዮርጊስ ሴቶች ከፈተ ወልደ ጊዮርጊስ ከፈተ የሴቶች ባህል ልብስ ኖ የሱ ጋር እንደምሰራው መስሎኝ ነው አንበሳ አልደረሰሽም ከወልደ ጊዮርጊስ አንበሳ አልደረሰኝም ግን እንደሚደርሰኝ መንፈሴ ነግሮኛል እንጂ በጣም ጥሩ የት አካባቢ ነው ይሄ ልብስ ቤት ያለው ዱባይ አጅማ ምን አልሽው ስሙን አጅማን በጣም ጥሩ ምንድነው መልእክትሽ ቀጥይ ማን ነው አብሮሽ ያለው ብቻዬን ነኝ ብቻሽን እስኪ አስተላልፊ ሰው መጥቶ እልልሃለሁ በጣም ጥሩ ይመችሽ እሺ ሞጣዬ ቻው ችግር የለውም እኔ በጣም ያዝናል ሞጣዬ የኔ ፍቅር እንዴት ነህ ያለኝ ጤና ይስጥልኝ ከየት ነው ጠፍተሃል ከእስራኤል ከእስራኤል እንኳን ደህና መጣሽ ሻሎም እንኳን ደህና ቆይ ጠፍተሃል ተናፋቂው የሳቃችን ምንጭ ሻሎም ሰላም ነው በሰደር ማሽሎም እንዴት ነህ ሻሎም ነው እንኳን ደህና መጣሽ እስኪ ምን መልእክት አለሽ ለሚዲያ